ሰላም እንዴት ናችሁ? ኤላ ሪቪው ነኝ። ያው ቲክቶክ ላይ ታቁኛላችሁ ብዬ አስባለሁ። አሁን ደግሞ በዩቲዩብ ተመልሰናል። በእርግጥ የኛውን አካውንት ከከፈትነው ትንሽ ቆየት ብለናል። 3-4 ቪዲዮ ለቀርበታል። እንደ አዲስ ነው የተመለስነው። አሁን በአሁኑ በዚህኛው ዙር ማሳያችሁ ጥሬ ስጋ ነው። ያው ጥሬ ስጋ አፍቃሪያን እንግዲህ በደንብ ይህን አካውንት ሰብስክራይብ እና ሼር እያደረጋችሁ በደንብ ተከታተሉ። የሚሆነውን ድሬ አዲስ ቁርጥ ነው የምንሄደው፣ ቦሌ የሚገኘው ማለት ነው። ከመጀመሪያው ጀምሮ ቢሃይንድ ዘ ሲን ምናምን ኤቭሪቲንግ ቀርጬ ለማሳየት ሞክራለሁ። የአብዛኞቻችሁ ጥያቄ ቲክቶክ ላይ ትበላለህ ግን አትወፍርም የሚለው ነው እና ብቼን አይደለሁም የሚበላ በጣም ብዙ ሰው አለ የሚለውን እሱንም አሳያችኋለሁ። ከተማችን ላይ ምርጥ ቁርጥ ቤት ነው ተብዬ ነው እየሄድኩ ያለሁት። እስቲ እንሂድና ሁሉንም ነገር ቀርጬ ለማሳየት ሞክራለሁ ባለኝ ደቂቃ ማለት ነው። ሰብስክራይብ አድርጉ፣ ሼር አድርጉ ምናምን። ከዚህ በኋላ የምንሰራውን ቲክቶክ ላይ የምታያቸውን ሁሉንም ምግቦች በአጠቃላይ እያንዳንዱን ዩቲዩብም ለመቅረጽ እንሞክራለን። ያው ዩቲዩብ ላይ ለመቅረጽ እንደ ቲክቶክ ቀላል ባይሆንም ግን የቻልነውን እንሞክራለን። የዞርን የምናያቸውን ቤቶች ሁሉንም ለመቅረጽ እንሞክራለን። ቲክቶክ ላይ ማየት ያልቻላችሁ ደግሞ ዩቲዩብ ላይ መታችሁ ማየት እንድትችሉ ቪዲዮዎችን እንሰራለን። ሰብስክራይብ አድርጉ፣ አበረታቱን። ይመቻችሁ። ወደ ድሬ ቁርጥ ቦሌ የሚገኘው ድሬ አዲስ ቁርጥ ተገኝተናል። እንደገባንም የመጀመሪያ ጉዟችን የሆነው ወደ ጥሬ ስጋው ነው። እሱን እናስጎብኛችሁ። ከዛም እንደምታዩት ከምንፈልገው ስጋ አስቆረጥንና በምታዩት መልኩ እያስተካከሉልን ነው። እስከሚቀርብ ያለውን ፕሮሰስ ደግሞ እናሳያችሁ። ይሄኛው ከጎን ያለው የክትፎ ስጋ እየሰራ ነው፣ የኛ አይደለም። ያው በአጋጣሚ የቀረጽነው ነው ማለት ነው። ቁርጣችን መስተካከል ጀምሯል። ነገር ግን መሃል ላይ አፋኝ የሚባለውን ነገር ማስገባት ስለፈለግን እንደገና እንዲሰሩልን ጠይቀናቸው ነበር። እሱን ሊያስተካክሉልን ነው። አፋኝ ማለት ይሄኛው ስጋ ነው። ትንሽ የማቃጠል ስሜት አለው። መሃል ላይ እንዲያረጉልን ጠይቀናቸው ነበር። ይኸው እሱን እያስተካከሉልን ነው። ዙሪያው ላይ ደግሞ ቁርጡን ያረጉታል ማለት ነው። ጥሬያችን ይሄን ይመስላል። እንደምታዩት በአማረ መልኩ አቅርበውልናል።
ያዘዝነው ደግሞ ጎድን ጥብሳቸው ነው። ጎድን ጥብሳቸው በሁለት አይነት ነው ያላቸው። እኛ ይሄኛውን ጎድን ስለመረጥን ነው። በተጨማሪም ይሄኛው ደግሞ ዳቦ ጥብስና አንፉና ይባላል። እነዚህ ምግቦች ድሬዳዋ አካባቢ ያላችሁ ሰዎች በደንብ ታውቁታላችሁ። ይሄኛው ዳቦ ጥብሱ ነው፣ ያኛው ደግሞ አንፉና ይባላል። በነገራችን ላይ የአብዛኞቻችሁ ጥያቄ ቲክቶክ ላይ ማለት ነው እንዲህ እየበላህ አትወፍርም ወይ ነው። ይኸው ከጀርባ ያለው አበላል ይሄን ይመስላል። የድሬ አዲስ ቆይታችን ይሄን ይመስላል። ያው ቃል እንደገባ ነው ከዚህ በኋላም ሁሌም ቲክቶክ ላይ የምንሄድባቸው ምግብ ቤቶች እየቀረጽ እናሳያቸዋለን። እናንተም ሰብስክራይብ በማድረግ ተከታተሉ።